ሰላም ጤና ይስጥልን። እንግዲህ እኔ ማንዴላ ቲዩብ እባላለሁ ወይም በትክክለኛ ስሜ ምክትል ኢንስፔክተር ቢኒያም ይርሳው እባላለሁ። አሁን አንድ መጽሐፍ አዘጋጅቻለሁ። የመጽሐፉ የሚያጠነጥነው አጠቃላይ የጥበቃ ሰራተኞችንና ማለት በተለያዩ በጥበቃ ስራ ላይ ተሰማርቶ ያሉትን እና ፖሊስን በሚመለከት ዙሪያ ላይ ነው መጽሐፍ የወጣው። ዋና ዓላማው መጽሐፉ የተጻፈበት ዋና ዓላማ ምንድን ነው ካላችሁኝ፣ በአብዛኛው ጊዜ ወይም በሀገራችን ውስጥ ስለ ጥበቃና ስለ ፖሊስ አንድ ላይ የተጻፈ መጽሐፍ አብዛኛው ባለመኖሩ የተለያዩ ነገሮችን ለማወቅና ሪፈር ለማድረግ ብዙ ጥረት ብናደርግም ልናገኛቸው አልቻልም። ይህንን መሰረት አድርገን ይህንን መጽሐፍ ለመጻፍ ወይም ለማዘጋጀት ይችላል ማለት ነው። ሌላው ደግሞ መጽሐፉ የሚጠቅመው ነገር ምንድን ነው? አብዛኛውን ጊዜ የግል እና የመንግስት የጥበቃ ሰራተኞች እንዲሁ በተለምዶ ስለሆነ የሚቀጠሩት ተቀጥሮም ራፍሊ ኦሪንቴሽን ተሰጥቷቸው ስለሆነ ስራቸውን የሚሰሩት ይህንን ለማቃለል እና ጥበቃ ሰራተኞቹ ማወቅ ያለባቸውን ማወቅ እንዲችሉ ስልጠናም የግድ ባያስፈልግም ይህ መጽሐፍ ይጠቅማቸዋል በሚል እና ይህን መጽሐፍ ቢያነቡ ለሚሰሩት ስራ ግብአት ይሆናል በሚል ነው መጽሐፉ የተዘጋጀው ማለት ነው። የጥበቃ ሰራተኞቹ ስራ ላይ ሲሆኑ ምን ማድረግ እንዳለባቸው ከመጀመሪያው እስከ መጨረሻ የጥበቃ ሰራተኞች መብትን ጨምሮ ግዴታን ጨምሮ የሚያደርጉትን ጥንቃቄ ጀምሮ የተዘጋጀ ግልጽ የሆነ መጽሐፍ ነው ማለት ነው። ስለዚህ እናንተም መጽሐፉን ማግኘት ትችላላችሁ ማለት ነው። ይሄ መጽሐፍ አጠቃላይ ለጥበቃ ሰራተኞች ብቻ ሳይሆን ለባለድርሻ አካላትም ይጠቅማል ማለት ነው። ከዚህ በተጨማሪ ይህንን መጽሐፍ መጠቀም ይችሉ አብዛኛዎቹ የድርጅትም ማለት የግልም ሆነ የመንግስት የጥበቃ ሰራተኞችን ጨምሮ ይህን መጽሐፍ ቢጠቀሙ ቢያነቡ ለስራዎቻቸው በጣም ውጤታማ የሆነ ስራ ይሰራሉ ብዬ እገምታለሁ። ከዛ በተጨማሪ የጥበቃ ሰራተኞች ጥበቃ ላይ ያሉ የነሱ አጋዥ የፖሊስ ናቸው ማለት የጸጥታ አካል ወይም የጸጥታ ተቋሙ ነው። ስለዚህ ይህንን የነሱንና ማለት የጥበቃዎችንና የፖሊስን ግንኙነት ለማሳየት የተሞከረበት መጽሐፍ ነው ማለት ነው። ምናልባት የሆነ ጥበቃ ሰራተኛው ጥበቃ ላይ ባለበት ጊዜ የሆነ ነገር ችግር ቢፈጠር ወዲያውኑ አጋዥ ነው ሊደርስ የሚችለው በአቅራቢያ ያለው የጸጥታ ተቋም ነው። ስለዚህ ምን ማድረግ አለበት፣ አብሮ መስራት በምን መልኩ አብሮ መስራት ይችላሉ የሚለውንም ያቀፈ መጽሐፍ ነው። እንግዲህ መጽሐፉን በአሳትመን አውጥተናል። ከዛ በተጨማሪ ደግሞ በቪዲዮ የመጽሐፉ ካልደረሰላቸው ወይም ሩቅ በሆኑ ቦታዎች ላይ ላሉት የጥበቃ ሰራተኞች ይጠቅማል በሚል መልኩ በሶፍትም ማለት በእንዲህ በቪዲዮ አወጥተናል ማለት ነው። እንግዲህ እናንተም ተከታተሉን። አስተያየት ካላችሁ እንቀበላለን። ከዛ ባለፈ ደግሞ ይህንን ቻናል ሳብስክራይብን በማድረግ ኮመንት በመስጠት ላይክ
እና ሼር በማድረግ ከጎኔ እንድትሆኑ ስል በታላቅ አክብሮት እጠይቃችኋለሁ ማለት ነው። አሁን ቀጥታ ወደ መጽሐፉ እሄዳለሁ ማለት ነው። እንግዲህ እኔ ምክትል ኢንስፔክተር ቢኒያም ይርሳው እባላለሁ። ይህንን መጽሐፍ ስናዘጋጅ አብሮኝ ከጎን ሆኖ ረዳት ሆኖ መጽሐፉን ያዘጋጁ ኮማንደር አወድ ሙስጠፋና ዋና ኢንስፔክተር በአሁኑ ደግሞ ምክትል ኮማንደር ደረጃ ይጠና ናቸው። የመጽሐፉ ርዕስ የሚለው የጥበቃ ሰራተኞች ተግባርና ኃላፊነት እና ከፖሊስ ጋር ያላቸው ግንኙነት። እንግዲህ ይህን ይመስላል ዋና መጽሐፉ። በአጭሩ የጥበቃ ሰራተኞች ተግባርና ኃላፊነታቸው ምንድን ነው የሚለውንና ከፖሊስ ጋር ያላቸውን ግንኙነት ለማሳየት የተሞከረ ግልጽና አጭር የሆነ መጽሐፍ ነው ማለት ነው። ዓላማው ምንድን ነው? ይህ መጽሐፍ የተዘጋጀበት ምክንያት በሀገራችን ውስጥ በአብዛኛው ማለት በሚባል ደረጃ ፖሊስንና የጥበቃ ሰራተኛ የምንላቸው የግልና የመንግስት የጥበቃ ሰራተኞችን ማለት ነው የሚያገናኝ ሰነድ በመርህ ደረጃ ወይም በተናጠል ያለ ቢሆንም ያ ማለት ፖሊስ የራሱ ይሆናለው፣ የጥበቃ ሰራተኛው የራሱ አለው። ግን እንደዚህ አንድ ላይ የተጻፈ ማለት ነው። ሁለቱን ተጨምቆ የተጻፈ መጽሐፍ ወይም ሰነድ ለማግኘት ድካም በመሆኑ ድካሙን ለማቅለል እና በቀላሉ በማግኘት ሁለቱም ማለት ፖሊስና የጥበቃ ሰራተኛው ማለት ነው አብሮ መስራት እንዲችሉና ወንጀልን መከላከል እንዲችሉ እንዲሁም ጠባቂዎቹ በተመደቡበት ቀጠና ወይም የጥበቃ ቦታ ውጤታማ ስራ መስራት እንዲችሉ በማሰብ የተዘጋጀ አጭርና ግልጽ የሆነ መጽሐፍ ነው ማለት ነው። የመጽሐፉ ዓላማ ይህን ነው። የመጽሐፉ መግቢያ የግል የጥበቃ ሰራተኞች የደህንነት መኮንኖች ወይም የመከላከያ ወኪሎች በመባል የሚታወቁት የመከላከያ ወኪል የተባሉት የሆነ ነገር ችግር ቢፈጠር በአንድ ድርጅት ላይ ያን ለመከላከል ማለት ነው የዛ ድርጅት ተወካይ በመባል የሚታወቁት ናቸው። ያን ለማስረዳት ነው። ንብረት ወይም ሰራተኞች እና መሳሪያዎችን ጨምሮ ንብረታቸውን ለመጠበቅ በግል አካላት ወይም ድርጅቶች የተቀጠሩ ግለሰቦች ናቸው ማለት ነው። አንድን ንብረት ወዛ ውስጥ ወይም የአንድን የድርጅት ሰራተኞች እነሱ ስራ ላይ ባሉበት ጊዜ ሰራተኞችን ለመጠበቅ ንብረቶችን ለመጠበቅ በአንድ ድርጅት ውስጥ ወይም በአንድ ተቋም ውስጥ የተቀጠሩ ግለሰቦች ናቸው ማለት ነው። ዋና ሚናቸው ወንጀልን መከላከልና ደህንነትን ማረጋገጥ ነው። ወንጀልን ለመከላከል ማለት ምንድነው? ወንጀል የሚከላከሉት ሊያስብል ይችላል። ምክንያቱም የሆነ ነገር አንድ ድርጅት ላይ ወይም ተቋም ላይ ችግር ቢፈጠር ያ ችግር ፈጣሪው ምንድነው? ወንጀል ተሰርቶበታል ማለት ነው በሌላ ያዙር። ስለዚህ ያንን ወንጀል እንዳይሰራ ወይ ያ ወንጀል በዛ ተቋም ላይ እንዳይፈጸም ይከላከላሉ ማለት ነው። ከዛ ውጭ ደግሞ የዛን የተቋሙን ደህንነት ለማረጋገጥ የሚሰሩት ጥበቃዎች ናቸው ማለት ነው። የደህንነት ጠባቂዎች ወይም የጥበቃ ሰራተኞች ክስተቶችን ለመከታተል እና ሪፖርት ለማድረግ ደንቦችን ለማስከበርና ለድንገተኛ አደጋዎች ምላሽ ለመስጠት የሰለጠኑ ናቸው ይላል። እንግዲህ የሰለጠኑ ናቸው ለማለት በአሁኑ ሰዓት ኖርማሊ እንደ ሀገራችን ሊሆን ይችላሉ። የጥበቃ ሰራተኞች ስልጠና ወስዶ ነው ወይ እዛ ቦታ ላይ የሚመደቡት የሚለውን ጥያቄ ምልክት ውስጥ ብናስገባ ማለት ነው። እንግዲህ በአንድ ተቋም ላይ ሊከሰት የሚችለውን ችግር
ተከታትሎ ሪፖርት አድርጎ እዛ የደንቦችን አስከብሮ ምናልባት ደንቦችን ለማስከበር ሲባል አንድ ጥበቃውን በሚያከናውንበት ጊዜ የራሱ የሆነ ደንቦች አሉት፣ ህጎች አሉት። ከዛ በተጨማሪ ደግሞ ድርጅቱ የራሱ የሆነ ወይም ተቋሙ የራሱ የሆነ ደንቦች ሊኖሩት ይችላል። ለምሳሌ ምን አይነት ደንብ ሊኖረው ይችላል ብለን ስናስብ አንድ ጥበቃ በሚጠብቅበት ቦታ ለምሳሌ በር ላይ ተመድቦ ከሆነ የድርጅቱ ወይም የተቋሙ በር ላይ ተመድቦ ከሆነ አካላዊ ፍተሻዎችን ሊያደርግ ይችላል አንደኛ። ስለዚህ አካላዊ ፍተሻዎችን በሚያደርግበት ጊዜ ሊከተላቸው የሚችሉት ደንቦች አሉት። ለምሳሌ ወንድ ሴትን ላይፈትሽ ይችላል፣ አይፈትሽም። ይሄ አንድ ደንብ ነው በል። ሁለተኛ ደግሞ በድርጅት ውስጥ ለምሳሌ የድርጅቱ ሰራተኞች ወደ ውጭ ሲወጡ አገልግሎት ሰጥቶ ለድርጅቱ አገልግሎት ሰጥቶ ወደ ውጭ ከድርጅቱ ወይም ከተቋሙ ወደ ውጭ ሲወጡ ለምሳሌ ሊወጡ ይችላሉ፣ ለራት ሊወጡ ይችላሉ። ያኔ ተቋሙን ወይም የድርጅቱን ሰራተኞችን ሊፈትሹ ይችላሉ። ሌላው ሶስተኛ ምሳሌ ደግሞ እዛ ተቋም ውስጥ የማንኛውን መሳሪያ እንዳይገባ በድርጅቱ ተከልክሎ ሊሆን ይችላል። ማንኛውም ተሽከርካሪ እንዳይገባ ተከልክሎ ሊሆን ይችላል። እንደዚህ አይነት ደንቦችን ያስከብራል ማለት ነው። ከዛ በተጨማሪ ደግሞ ድንገተኛ አደጋዎች ሊከሰቱ ይችላሉ። ያኔ ድንገተኛ አደጋዎች ሲከሰቱ ወዲያውኑ ምላሽ ይሰጣል ማለት ነው። ወደ ውስጥ ዘርዘር አድርገን እናያለን በኋላ። ለነዚህ የሰለጠኑ መሆን አለባቸው ማለት ነው። ይህንን ለማድረግ ደግሞ ቅድም እንዳልኳችሁ በሀገራችን ውስጥ በዚህ በጥበቃ ሰራተኛነት የሚመደቡ ወይም የሚቀጠሩ ግለሰቦች እየሰለጠኑ ናቸው ወይ የሚለው ጥያቄ ምልክት ውስጥ ይግባ ያልኩት ለዚህ ነው። ስለዚህ ይህንን መጽሐፍ ቢያነቡ ቢጠቀሙ ይረዳቸዋል፣ ያግዛቸዋል። ለስልጠና ኖርማሊ በአካላዊ ስልጠና ባይሰለጥኑም አንብቦ መረዳትና መስራት ይችላሉ የሚለውን እንድትይዙልኝ ነው የምፈልገው። ሌላው ደግሞ እንደ የችርቻሮ መደብሮች፣ ድርጅት ቢሮዎች፣ ዝግጅቶች እና የመኖሪያ አካባቢዎች ባሉ የተለያዩ ቦታዎች ላይ ሊሰሩ ይችላሉ ማለት ነው። አሁን እነዚህ የት ይሰራሉ ለሚለው ምላሽ ለማግኘት ነው ማለት ነው። ከዛ ሌላው ደግሞ የግል የጥበቃ ሰራተኞች ተግባራት፣ ግቢዎችን መንከባከብ፣ የቁጥጥር ስርዓቶችን መቆጣጠር፣ መግቢያ ቦታዎችን የመዳረሻ ቁጥጥርን ማካሄድ እና በአደጋ ጊዜ እገዛን ጨምሮ የተለያዩ ኃላፊነቶችን ያቀፈ ነው ማለት ነው። ያ ማለት አንድ የጥበቃ ሰራተኛ በተመደበበት ቀጠና ውስጥ ወይም ግቢ ውስጥ የሚሰሯቸው ስራዎችን ነው ማለት ነው። አስፈላጊ ሆኖ ሲገኝ ብዙውን ጊዜ ከህግ አስከባሪዎች ጋር ይተባበራሉ፣ ነገር ግን ከፖሊስ ጋር ተመሳሳይ ስልጣን የላቸውም ይላል። ተመሳሳይ ስልጣን የላቸውም፣ ግልጽ ነው። ምንም ያሸማ ነገር የለውም። በችግር አያያዝ፣ የመጀመሪያ እርዳታና የአደጋ ጊዜ ምላሽ ፕሮቶኮሎች ላይ ባደረጉት ስልጠና የግል ደህንነትን ውጤታማነት ይጨምራል። ይህ ማለት ያው ለውጭዎች ነው፣ እኛ ጋር ስልጠናዎች የሚወስዱ አይደሉም። ግን አንድ የጥበቃ ሰራተኛ በችግር አያያዝ፣ ሁለተኛ የመጀመሪያ እርዳታ ስልጠና መውሰድ አለበት። ሶስተኛ ደግሞ የአደጋ ጊዜ ምላሽ ፕሮቶኮሎችን ምላሽ ለመስጠት ስልጠና መውሰድ አለበት። ይሄም መስፈርቱ ነው።
ግን አይደለም ይታወቃል። ከዛ ውጪ በብዙ ሀገራት ውስጥ የግል የጥበቃ ሰራተኞች ቅጥር የስልጠና መስፈርቶቻቸውንና የአሰራር ድንበሮችን በሚወስኑ ህጎች የተደነገገ ነው። ይህም ሰዎችን እና ንብረቶችን ለመጠበቅ አስፈላጊ አገልግሎቶችን በሚሰጡበት ጊዜ በህግ ማዕቀፎች ውስጥ እንዲሰሩ ያደርጋል። ትክክል ነው። ህግና ደንብ ሊወጣላቸው ይገባል ማለት ነው። እንግዲህ ክፍል 1 የጥበቃ ሰራተኞች ታሪክና ዳራ ይላል። የጥበቃ ሰራተኞች ታሪክና ዳራ ከመቼ ጀመረ? እንዴት ሆነ? አነሳሱ እንዴት ነው? ከየት መጣ? የት ቦታ ነው? አሁንስ ያለው ሴት እንዴት ነው? በኢትዮጵያ እንዴት ተጀመረ? በዓለም እንዴት ተጀመረ? የሚለውን የሚያትት የታሪክና ዳራ ነው። ይህንን ያው በቀጣዩ ክፍል የምናየው ይሆናል። ለዚህ ቻናል አዲስ የሆናችሁ በዩቲዩብ ቻናሌ ሳብስክራይብ ማድረጋችሁ እንዳትርሱ። በቲክቶክ ደግሞ ፎሎ፣ ላይክ፣ ኮመንት እና ኮፒ ሊንክ ሼር ማድረጋችሁን እንዳትረሱ። ለምትሰጡን አስተያየቶች ተቀባይነን ተቀብለን እናስተካክላለን። እስከዛው ድረስ ቸር ሰንበቱልን። አመሰግናለሁ።